ይህ አፕሊኬሽን ምን እንደሚያደርግ ታውቃላችሁ? መልእክቶች ሲላክላችሁ ያንን መልእክት ወስዳችሁ ሪፕላይ ማዘጋጀት ከፈለጋችሁ፣ ለሰዎች ደግሞ መልእክት እናንተም ለመላክ በምታውቋት እንግሊዝኛ ከጻፋችሁ በኋላ ቻት ጂፒቲ ላይ ሄደን ፖሊሽ አድርግልን፣ ኢምፕሩቭ አድርግልን ብላችሁ ኮፒ አድርጋችሁ ወደዚህ እንዳትሄዱ የሚያደርጋችሁ እዛው ኪቦርዳችሁ ላይ ኢንተግሬት የምታደርጓት ገራሚ አፕ ነች። የምትፈልጉትን ቴክስት ጽፉና ኢምፕሩቭ ትሉታላችሁ፣ ወይም ደግሞ ለዚህ ቴክስት ሪፕላይ ያዘጋጅልን ትሉታላችሁ ማለት ነው። የተለያዩ ቶኖች አሉት ፕሮፌሽናል፣ እዚህ ጋር በጠቅላላ የምታዩቸውን ቶኖች እየቀያየራችሁ እናንተ ሴንስ በሰጣችሁና ለእናንተ ያስኬዳል ብላችሁ በምታምኑት ቶን ለምትፈልጉት ወዳጃችሁ መላክ ትችላላችሁ። ጂሜል ላይ ይሰራል፣ ቴሌግራም ላይ፣ ዋትሳፕ ላይ፣ የትኛውም መልእክት መላላኪያ ዌብሳይቶች ላይ ኪቦርዳችሁ እስከሰራ ድረስ የስልካችሁ መጠቀም ትችላላችሁ ማለት ነው። ትክክለኛውን ሊንክ ካልሰራላችሁ ወይም ፈልጋችሁ ካጣችሁት የክሊክ ዊሳሚ አይፎን ላይ አፕሊኬሽናችን ተዘጋጅቷል። እሱ ላይ ትገቡና ፒ1 ብላችሁ የሰርች ባሩ ላይ ስትጽፉ ይሄ ፒክቸር ይመጣል። ከፍታችሁ ወደታች ዝቅ አድርጉትና ከታች ዳውንሎድ ኦን አፕ ስቶር የሚለውን ለአንድ ሰከንድ ጫን ብላችሁ ይዛችሁ ኦፕን ሊንክ ብላችሁ ቀጥታ ወደ አፕ ስቶር ይወስዳችኋል ማለት ነው። በዛ መልኩ ማግኘት ትችላላችሁ። ቴሌግራም ላይ ማስቀምጬላችኋለሁ፣ ወይም ደግሞ ስክራይብ ብላችሁ ሰርች አድርጋችሁ ተጠቀሙት። ሳሚ ነበርኩ። በቀጣይ ቪዲዮ እስከምንገናኝ ፒስ አውት።